ያረኩ የነበረው ነው አንቺ ዱባይ ለመውሰድ ፕሮሰስ ጀምሬ ብሬን የከሰርኩትሽ ማለት ያው ሁሉ ብር ከሰረኝ ማን ነኝ ለእናቴ ሰጣት እኮ በጣም ብዙ ነገር ታረግበታለህ ገብቶሻል እኮ እሺ ይቅርታ በቃ እኔ እንዴት ላቅ እችላለሁ እሺ ይሄን ለኔ ብለ የከሰርከውን ትኬት ደግሞ እመልሳለሁ እኔ አልፈልግም የትኬቱን ብር እኔ አልፈልግም ለሁለተኛ ጊዜ ያው መስዋዕት አስከፈልኩ ማለት ነው ይቅርታ በጣም እኮ ገንዘብ እኮ ካንቺ አይበልጥም በጣም ፈልገው ነገር ቢኖር እዛ ካንቺ ጋር ጥሩ ጊዜ ማሳለፍ ነበር ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ትናንት በተለቀቀው ቪዲዮ አብዛኞቻችሁ የደነገጣችሁ ሰዎች አላችሁ ግራ የተጋባችሁ ሰዎች አላችሁ ፕራንክም የመሰላችሁ ሰዎች አላችሁና ብዙ ነገርም እያላችሁ ነበረ ያው እኔ የመጣልኝን መልካም እድል ነው ለእናንተም ሼር ያረኳችሁ ለብሩኬም የነገርኩት ግን ብሩኬ በጣም ተናደደ ማለት ነው ማለት አልጠበቅኩም እንደዚህ ይናደዳል ብዬ ሌላ ጊዜ የሆነ ነገር ስነግረው እኔን ደግፎ ወይ ምናምን እኔን ባያስደስተኝ ራሱ የሱ መስማማት በሐሳቤ መስማማት ባያስደስተኝ ራሱ ብዙ ጊዜ በሐሳቤ ተስማምቶ ምናምን እሺ ብሎ ሲፈቅድልኝ እናደዳለሁኝና ትናንትናም እንደዛ የሚያደርግ መስሎኝ ነበር እንደዛ አላደረገም እና እንደውም የሆነ ነገሮችን እስካስረዳ ራሱ እድል አልሰጠኝም አይታችኋል ትቶኝ ነው ሄደው ተከትየውም እየጠራውት ነበር ለማስረዳት እየሞከርኩኝ ነበር ያንን እድል እንግዲህ አልሰጠኝም ማለት ነው ያው በሱ እኔ እንትን ብልም ብደነግጥም በብሩኬ ሁኔታዎች እኔ ብደነግጥም ግን ደግሞ ቢያንስ እስካስረዳው እድል ሊሰጠኝ ይገባ ነበርና በጣም ተናዷል ቢናደድም ደግሞ አልፈርድበትም ምክንያቱም ለኔ ሲል በጣም ብዙ ነገር ነው ተወው አንዳንድ መልካም እድሎች ሲመጡላችሁ ለኔ ለሰው ስትሉ ማለት ለምትወዱት ሰው ስትሉ መስዋዕት ማድረግ ማለት አይታሰብም ከስንት ሰው አንድ ሰው ነው እንደዚህ የሚያደርገው ማለት ነውና ብሩኬ ደግሞ ለኔ ብሎ መስዋዕት ያደረገውን ነገር አይታችኋል ቡታጅራ ሂደን ከነሙሺ ጋር አውርተን ምናምን ብዙ ነገሮችን ፈተን የመጣ ነውና ድንገት ተነስቼ እንደዚህ ስለው ይናደዳል ልክ ነው እና ለምን ተናደደ አይደለም ለምን ጥሎኝ ሄደ አይደለም እሱን ለመውቀስ አይደለም ዛሬ መጣሁት ግን ለሱም ለናንተም ትናንት ለማስረዳት እድል ያላገኘውበትን ነገር ዛሬ ለማስረዳት ነው የመጣሁትኝ እና ብሩኬን በቴክስት ስልክ አላነሳ ብሎኝ በቴክስት ጽፌለታለሁ እንደምፈልገው ያለውበትን ቦታም ነግሬዋለሁ ይመጣል ብዬ ተስፋ አደርጋለሁ እሱን ያው ከናንተ ጋር ሆነን አብረን የምንጠብቀው ይሆናል ግን ማለት እኔ የመጣልኝን እውነት ለመናገር በጣም ብዙ ሰዎች እያወሩኝ ነበር አልዋሽም ግን ደግሞ እኔ እሄዳለሁ ብዬ ነበረው እሱ ምን ሊያስብ ይችላል የሚለውን ለመፈተን ፕራንክ ለማድረግ እንጂ እኔ ብሩኬን ትቼ ሄዳለሁ ማለት አይደለም አላደርገውም ምክንያቱም እሱ ለኔ ብሎ መስዋዕት ያደረገውን ነገር አይታችኋል ሰው ደግሞ ህሊና ያለው ሰው እንደዚህ አይነት ነገር